አሁን ደግሞ ማይክሮሶፍት ኦፊስ 365 ግሩፕስ የሚባሉትን እናያለን። ሼርፖይንትን አይተናል፣ ዋንድራይቭን አይተናል። አሁን ደግሞ ይሄንን የማይክሮሶፍት ኦፊስ 365 ግሩፕን እናያለን። እነዚህ ነገሮች ማየታችን ቀደም እንዳልኩት ማይክሮሶፍት ቲምስ በቀላሉ እንድንረዳ ይረዳናል ማለት ነው። ማይክሮሶፍት ኦፊስ 365 ወይም አንዳንዴም ኦፊስ 365 ግሩፕስ ይሉታል። ምን ማለት ነው? እዚህ ጋር ዲፋይን ለማድረግ እንደተሞከረው Microsoft 365 Groups provides a way to centralize membership for multiple Microsoft products in one place. የተለያዩ የማይክሮሶፍት ፕሮዳክቶችን በአንድ ጊዜ ማግኘት ወይም ወደ አንዱ አድ ስንደረግ ወይም ለአንዱ አክሰስ እናገኝ በግሩፕ ውስጥ የተካተቱ የሌሎችንም አክሰስ የምናገኝበት ወይም በአንድ ቦታ ሁሉንም ማግኘት የምንችልበት ሁኔታን የሚፈጥርልን ነው ማለት ነው። ለምሳሌ እዚህ ጋር ግራፉ ላይ እንደምታዩት ሳይት አለ፣ ሼርፖይንት ሳይት፣ ሼርፖይንት ቲም ሳይት፣ ካላንደር ይኖራል፣ ኢሜል ይኖራል፣ ፕላነር ይኖራል፣ ቲምስ አለ፣ ዋንኖት አለ፣ ሌሎች ፓወር ፕላትፎርም ይኖራሉ። አንድ ሰው ሼርፖይንት ቲም ሳይት ክሬትድ ሆኖ የዛ የሼርፖይንት ቲም ሳይት ሜምበር ሆኖ አድ ሲደረግ ያ ማለት ምን ማለት ነው? ያንን ሳይት አክሰስ እንዲያደርግ እንደ ሜምበር የዛ ሳይት ሜምበር ሆኖ አንድ ሰው አድ ሲደረግ ፐርሚሽን ሲሰጠው የዚህ የሼርፖይንት ቲም ሳይት ሜምበር በመሆኑ ምክንያት የዛ ሳይት ሜምበሮች ሁሉ የሚጠቀሙት ወይም ኮንቨርሴሽን የሚፈጥሩበትን ካላንደር ቢኖር የዛ ካላንደርም አባል ይሆናል፣ የኢሜሉም አባል ይሆናል፣ የፕላነርም አባል ይሆናል፣ የቲምም አባል ይሆናል። ነገር ግን አስቡ፣ አንድ ቦታ ነው፣ ሼርፖይንት ሳይት ነው፣ ሼርፖይንት ቲም ሳይት ነው ያ ኢንዲቪጁዋል ሜምበር ሆኖ አድ የተደረገው። ነገር ግን ይሄኛው ሼርፖይንት ቲም ሳይት የማይክሮሶፍት ኦፊስ 365 ግሩፕስ ሜምበር በመሆኑ አንድ ሰው አንድ ኢንዲቪጁዋል እዚህ ጋር አድ በመደረጉ የነዚህ ሁሉ ሜምበርስ አክሰስ እንዲኖረው እድል ያገኛል ማለት ነው። ስለዚህ አንድ ቦታ ወይም ቲምስ ጋር ልንጀምር እንችላለን፣ ፕላነር ጋር ሊሆን ይችላል፣ አውትሉክ ጋር ሊሆን ይችላል፣ ካላንደር ጋር ሊሆን ይችላል። ከነዚህ ግሩፕስ በአንዱ አንድ ሰው አንድ ኢንዲቪጁዋል አድ ሲደረግ ፐርሚሽን ሲሰጠው አክሰስ ሲሰጠው ያንን ከግሩፑ በአንዱ ውስጥ አድ በመደረጉ ወይም ከግሩፑ የአንዱ አክሰስ በማግኘቱ የሌሎችንም አክሰስ እንዲያገኝ ይደረጋል ማለት ነው። ያ ነው እዚህ ጋር ዲፋይን ያደረገው centralized membership for multiple Microsoft products in one place። በአንዱ ቦታ ሲጨመር አድ ሲደረግ የሌሎችን ሁሉ ሜምበርሺፕ ወይም አክሰስ ራይት ያገኛል ማለት ነው። ይሄ ከማይክሮሶፍት ቲምስ ጋር እንዴት ይገናኛል? እንዴትስ ሼርፖይንት ሳይት ላይ አክሰስ የተደረገ ሰው ከዛ ሳይት ጋር አሶሺየትድ የሆነው ኢሜል ላይ፣ ፕላነር ላይ፣ ቲምስ ላይ፣ ካላንደር ላይ፣ ዋንኖት ላይ፣ ፓወር ቢአይ ላይ፣ ፓወር አፕ ላይ፣ ሌሎች ፓወር ፕላትፎርም ላይ እንዴት አክሰስ ሊኖረው ይችላል የሚለውን ነገር በሚቀጥሉት ኮርሶች ደግሞ በሚቀጥለው ትምህርት ደግሞ እናያለን ማለት ነው። ከኔ ጋር ቆዩ።